እዚህ ጋር ስመጣ አፍ እንደባበስክ ያስታውቃል። ፊት እርጥብ እንዳላወስክ መብላቱንም ማውበልቻለሁ። እርጥብ ቤት ስገባ አንተን አስቤያለሁ። ላንተ ላመጣልህ ቴካዊ ሳዛት አስጎመጀኝና እዛው በለውት። ምንድነው አልገባኝም። ምንም ሲጀመር ስመጣ ምን በቤት ሸተተ እንደ ሽንት ቤት እንደ ሽንት ቤት ስለቆጠርኩ ነው ያረከው አይደል? ችግር የለም ተወው። ነቅሰኝ መነቅሰኝ ማለት እንደው ታውቃለህ ለጥቁሮች የተበደለን ስለሆነ ዝንጀሮ ነው መነቅሰኝ። ዛፉ እንዲመጣል በደረት እንዲመጣና እንዲተራፋል ምንድነው ዛፉ ቅርንጫፉ። ከዚህ ጋር ዝንጀሮዋ እየኖረች ነው። አንድ ዝንጀሮ ሙዝ እየበላች ከበላች በኋላ እዚህ ጋር ትመጣ እንደዛ አጠባትና አስገሳታለሁ። በዚህ በኩል ደግሞ ልጇ እየኖረች ነው። ልጇ በዚህ ለምን አብራት ነው ከናቱ ጋር ውጪ 18 ዓመት ሞልቶ ሳልበላ አፈናቅላት ነው። ከዛ ልጇ ደግሞ እዚህ ጋር ምን ትላታለች? እማዬ ትንሽ ጎጆ መውጣያ እንኳን አንድ 8 ሙዝ ስጪኝ ትላታለች። አልሰጥሽም ያዝ ጉዳይ ነው። በቃ እዚህ ጋር ለብቻ ስንኖርና ያለው ነው ደግሞ እዚህ ጋር ሙዙን ትነቅሰኛለህ። የሙዝ ተክሉ እናቱ ከዚህ ጋር እየመጣች ነው ነቅላ እዚህ ጋር የምትበላ። የሆነ ጅብ ደግሞ አለ እንደዚህ ከእናቷ ጋር እንደማኖር አውቆ ይበላት እንዲህ እየመጣ እሱን ቶ ትንሽ ይምጣ እንጂ ራሴን ወግቼ አባረዋለሁ። በቃ በዝንጀሮ የሚጨክንማ እንጀት የለኝም። እንትና በርም አለ ስራላችሁ ቤታ በርም አይደለም ዱር አይደል እንዴ የሚኖሩት? ዱር ስለሆነ የሚኖሩት በር የለውም እንዴ የሚኖሩት? በቃ ወይ ቁጭ ነው። የእናትየዋን ክፋቷን በደሏን ምናምን ታሳያለሽ። ይተዋል አይቻለሁ። አረ በሁለት ቁጥር ዶሮ ወጣልኝ ዕጣ ደረሰኝ። ባሉ ይመስለኝ ነው ባሉ ይመስለኝ። ባል ትላለህ ባል ማን ትላለህ? ሰው እዚህ ሆስፒታል ተኝቶ ማን ነው ሆስፒታል? እኔ በጓንም ዶሮንም ይዤ ሄድኩ። በጓዱኩ ባንድ በተረገበሽ ቀን የጠጣ ሹፌር ዶሮዋን ነጠቀኝ። ሆስፒታል ላይ ጃውን እንዴት ይፈረኛል? እንዴት የሱ ይገርማል። እኔ በጉስ የሷን አይቶ ባምሌ ምንድነው ማየው? ባምሌ ዶሮዋችን ብሎ ሲጮህ ድምፁ የሚልበት ድምፁ ተበላሸና በቃ ጊሎ ጋር ላኩት። ኪሳራ ውስጥ ነኝ። አንተ ባል ሲደርስ ዕጣ እያዘጋጀ ለሰው አሰጠው። በእውነት ይሄ እውነት ነው። የዛሬው ዓመት እውነት ነው። በእውነት ይሄ ባለፈው ዓመት እንደዚህ ለማዋሸት ብዬ የእንስሳ ነፍስ ማጠፋ ይሄን ያህል ይሁዳ ነኝ እንዴ? እኔ ይሁዳ እንኳን 30 ብር እኔ ግን እኮ በ50 ብር ያስቆረብኩ። ተው እንጂ። ኧረ ተወኝ እኮ ቤት ሽጉር ተጠጄ ነው የመጣሁት እኮ። በቃ ይመለሰላል። አንተ እንካ ልሞት ነው እንዴ? ይሁድ ለምን ዶሮ ነው እንጂ ብሰጥ በቃ አልፈልግም። ሁሌ እያፈራገጥክ በየዓመቱ ኧረ ዞር በል በእናትህ። ይበስ አጉቲ ኮጭ አመጣልኝ ልብስ ሲያምር ገና ምን አይነት እኔ ከዚህ በላይ አመጣለሁ። ወደድከው ደግሞ እንደዚህ ነው ያምራል። በጣም ነው ያምራል። ወደድከው? ገና አጻበያን ታሳምር እንጂ ይሄ አይደለም ገና ብዙ ነገር። ኧረ እኔ ችግር የለውም አጉቲ። እንደው ባለፈው እኮ አልጋ ላይ እንደውም አልሸናህበትም አሞህ እንደውም እሱን እንኳን አልተናገርኩም። አንተ ወንዴ ጸባይና አሳምር ምን እንደ ጸባይና አሳምር እኮ ያልኩህ እኮ ይሄን ነገር እኮ አሁን እንደዚህ የሚወራ ነገር ነው ዛሬ። ኧረ እኔ ለአንተ ብቻ ስለሆነ ማንም ስለሌለ እኮ ነው እዚህ ጋር። ለምን አንተ ቴክኖሎጂ ዘመን አይደል እንዴ? አው ሪከርድ ነው። አንተ ደግሞ ከቴክኖሎጂ ከራቀቀባት ሀገር ስለመጣ ከኔ በለሰ ብዙ ታውቃለህ። እሱ ነው ማለት ስላላወኩ ነው አጎቴ። ይቅርታ እሺ፣ ይቅር በል። ችግር የለም። ምን ወደድከው አይደል? ባለፈ እንትን እኮ እንደውም አሙና ወደነ አልቀዝነህበታል ነበር። እሱን እንኳን አልተናገርኩም። ኧረ ልጃንታ አልቆና በቃ ይቅርታ። ናይ ኳንተን የተጠቀምኩ መስሎኝ ነው። ምን እንደምጠቀም እንደዚህ ያወራ። ኧረ ተው በእናትህ አንተ አውራም። በቃ ወደ ሀገር አልገባም እንዴ? ተራጎሳት ዶክተርዬ ምንድን ነው እንደዚህ አቻኩል የጠራኸኝ? ምን መሰለህ ውሻ ታማብኝ እኮ ነው። በእናትህ ምን ሁኔታ ነው? እኔ ውሻ ነገር አያስችለኝም። በእናትህ ቶሎ ይኸው ምን መሰለህ 1 ኪሎ ስጋ ገዝቼለት ከመብላቴ በፊት ሻወር ልግባ ብሎ ሻወር ቤት እኮ ነው ወድቆብኝ የተሰበረው። ምን ነው የተሰበረው? ሌባ ጣት ነው መሰለኝ። በቃ ይኸው እያቃሰተ ነው። ለምን አይሞትም? ለምን አይሞትም? እንዴት አንተ ለውሻ 1 ኪሎ ስጋ ትገዛለህ? ምን ማለት ነው እንዴ ዶክተር? እሺ አሁን እንደዚህ አቻኩል የጠራኝ ለዚህ ነው አይደለም? ምን መሰለህ ነገ ወደ ውጭ እንሄዳለን ከውሻዬ ጋርና እንዳይስተጓጎልብኝ እኮ ነው በረረው። ለምን ይዘኛ ትሄድ? እኔ ይዘኝ ሂድ። በእንስሳው ነው የተመዘገበው ፓስፖርት ላይ። ዋው አንተ አቅልልኝ እንጂ ምን ነው ይስተምሻል መስለም እንደ ይሄው ዜኒት ስራ ብላ እንደ መጣው ምን ሆነ እኮ ነው እናት ምን እዚህ ከውሻ ጋር
ውሸቂም ይዲ የአብርሃምና የሳራ ሰርግ አድርገናል። ብሉ ገና ነው ሰዓቱ። ጠጡ፣ ከዛ ትመርቃላችሁ። እነዚህን ቅድም አላየኋቸውም። የምሬን ነው። ኧረ አዋይቻቸዋለሁ። ሰዓት ካየ የሰው ልጅ ስህተት አይጠፋም። ችግር የለውም። ምንም ስህተት የለም። አንተን አይቻለሁ። ይኸው እያለኝ እኮ ነው። እኔ ለመምሰል የሞክሩ ብዙ ሰዎች አሉ። በእርግጥ እሺ፣ አንተ ሳፉን ይጠራር ገደሙ። ኧረ ጋሼ ቅድም ልብስ ስቀይር ወጥ ነክቶኝ። ምን አገናኘው? ልብስ ነው አክስታ ጉርሳኝ ነው ጋሼ። ራት በልቼ ታጠብኩ። አይ ላለማዋሸት እኔ የአብርሃምና የሳራ ስም ጠርቼ ያልዋሽ እሱ ቅድም 6 ቁርጣት 6 ምንድነው? ችግር የለውም። ያበሉናል። ችግር የለውም። ጥሩ ሰዎች ናቸው። ሲጀመር ጋሼ እሱ 12 ቁርጥ ያነሳው ጭራሽ እንጀራውን እናንተ ላይ ጨረሰ። ኬኩን ደግሞ እንደ ሰከረ ሰው ተንገዳገጭ አፈርሰዋለሁ። ኤክሲ ሰርግ ስለሆነ ምን አያለ እኔ ኤክሲ ነበርሽ ድሮና ካረኩላት ነገር አንፃር 6 ቁርጥ በቂ ስላልሆነ 12 ልደግም ነው መምጣቴ ነው እንጂ እኔ ገንዘብ ችግር ኖሮብኝ አይደለም። በርግጥ እኔና በቃቸው ግን ጋሼ ምን እንዴት ማለት ምግብ ባለች ቦንደንጋ what ና እያልኩ አንዴ ባልመዳ እንዴ አንተ ና የተባልካ እንዴ ቦንደንጋ የኮት ያምጣ አልከፍልም አንተ ብር አምጣ። ሰደቆ ከሻዶክና ከኩመዳ ጋር ነው የመጣሁት። እንዴት ተፈራችኋል? አልከፍልም አሬ ነገር ወስደበት አንተ ና ሲቆይና ቆይ አይላውረው ነው ቦንደንጋ काटेगा नहीं बोटिंग का नहीं कटी बाटे करे अंडे काटे አባ ሰላም ነው? ሰላም ነው። በሰላም ነው። ምንድነው? ምንድነው? ምን አገባ? አረ ወንድሜ ምንድነው? አንተ እኔ የተደረኩትን ስላላየህ እኮ ነው። የተደረኩትን ስላላወቅኩ ምንድነው? ይኸው ለፋሲካ አንድ ቅልጥም ሰጡኝ። የዶሮዋ ይኸው ዳግማ ትንሣኤ ደረሰ። እያሞቁ እያጋሉ እያንከተከቱ ይኸው ይሰጡኛል። ቁርስ ምሳራት ነው። ዶሮ ዶርኩኝ ኮኮሎ ያልኩኝ እኮ ነው የምኖረው እኮ። ይሄ ኑሮ ነው። ከዚህ ኑሮ ሞት አይሻልም? የኔን እሺ ለማናም ምንድነው? አንተ ምን ሆንክ? እኔ ቤት ስገባ እኮ የባለፈው ዶሮ ላይ ከልሰው ሊሰሩ ሽንኩርት እየከተፉ ነው። አሁን ስገባ የባለፈው ዶሮ ላይ አዎ፣ የዶሮ ጣም ሳይጠፋ እንስራ። አረ እናቴ ቀርበይ ምንድነው ናቸው? ቸነፈር አለ እንደ ቤታቸው። በስመኛ ቤት ደግሞ እንደ ለምታውቃለህ። አረማዬ ቀርበይ ምን ነው? እኔማ በግም በቃ ካየው ስለቆየ በግ ተራይጂ ላይ ነው እኮ አንድ በግም ምን አባት ልኮ ላይ ነው በቃ ላይ ነህ። እኔ ካንተ ጋር ቤት ይችላል። በግማ በግ ስትል ቃና ቤት ተጮተን እኮ በገዝተን መብላት እንችላለን። አረ ይኸው ቃና ቤት ላይ ለመጀመሪያ ጊዜ ዲፖዚት ስታደርግ 100% ቦነስ አለው። እዛ ላይ ገብተህ ተጮተን ገንዘብ መስራት እኮ እንችላለን እኮ። እንጫወት በቃ እንጫወት። አጅሪ ምንድነው ጋሼ? በ6 ሰዓት ምንም ሳትመጣ ግቢ አይደል? አሁን ቶሎ በላይ አሁን ከፈልክ ብር እኮ ከፍላለሁ። በቃ አንዱ ለ8 ቀን ምንድነው? አንዱ ለ8 ቀን ቆይ፣ ለምን አይታገሱኝም እርሱ? ኧረ ቶሎ አረኩሎት ለምን ይረሳል? ምንድነው? ምን አረካ አንተ ላይ ነው? ተዋረ ተው። ምን ስታረግ ነው? በቃ እንደውም ይበቃል። እስካሁን ድብብቆሽ ይበቃል። ለእርሶ ለልጆ ለቤቲ ሳውጣ ነው ወጪ ለዚህ የተዳረኩት እንጂ እኔ ነኝ ያለ ሀብታም እንደሆንኩ የቄው ሰው እንዳለ ያውቃል። እንዴ ቤቲ የኔ ልጅ ለእርሶ ልጅ አይደል እንዴ እንዳለ ነገሮች ማውጣው ቂጧ ያበጠው ፊቷ እንዳያለው በማን ነው? ቤቤት ምን የመኳል የጀመረችው በማን ነው? ይበቃል። አባቴ ሳልናገር ብላ ነበር መጠመጠችኝ፣ አከሳችኝ። ይበቃል እንዴ ይካካሳል ሊበሱ። እኔ እኮ ምግብ አትበላም ቤት። ኧረ እባክህ በጋበላ አይደል እንዴ አብልቼ አግስቼ ቀርሻቷ ስታቀረሽብኝ ጠርጌላት አይደል እንዴ ስትነገር። ኧረ በእናትህ ይካካስ ያስቡበት። እኔ ለአባቴ ከዛሬ ነገ እነግረዋለሁ እያለች መጠመጠችኝ። ይበቃል። ሲጀምሩ ሰው እኔ ልጅ አይደለች። ክራዩን ታመጣለህ ለብቻ። በእርሶ ስም ነው እየነገረች ነው። በእርሶ ስም እየነገረች ነው። አሁን ዶ ያስቁማት ሂዱ። ጣሉሽ አስለቅቋ። አንተ እንዴት አወቅ? አንተ ነው እንዴ ምን የምገባው? አሁን እኮ ቄን አስገብቼ እና ደመኛ እኮ ነህ። ለምን ላግዝ ብዬ ነው። ተው ልቀቅኝ።
የተሻለ ገንዘብ ስላለ አይደል የገባው እኔና አስወጥተው። አንተ ደሃ አስወጥተህ እሷን ፈልገህ ነው ከኔ ጋር ቁይጡ ፍቅርስ ነበር ልጃችሁና ማርቲ ስሟን አሞቀው ከኔ ጋር ቁይጡ ፍቅርስ ነበር። እናትየው ልጄ ምን እሺ እኔ እያለሁ እያለች ያስጨነቀች። አንተ ግን ሰውነ የሰው ፍቅር ውስጥ ጣልቃ መግባት ለአንተስ ቢሆን ይበጃል። እንደዛ ረተለ ልንገር አድለገለገለ ቤቱን የሞላው ማለት ነው። ተዋናና ቀማል አይጥ ነው የሞላው። እሺ ስንቱን ችዬ ማለት አሳየ ብዙ ጠባሳ አለብኝ። ተው ስንቱን ችዬ እኔ ሆስፒታል ሄጄ ካንሰር በሽተኛ ሆነሃል ከዛ ቤት ወጣ ተብዬ የሷ ፍቅር ነው ያቆይ። ፍቅር ግዛይ ብጥሉ አይጥልም። እኔ ግን የተሻለ እንደማገኝ አንድ ቀን ተፈቅ አንተ ግን እንትን ትወዳለች ልንገር እኔ አንድ ያጥቻታለሁ ግን ኮንግዛልኝ ብለኝ ገንፉ ሳይገነፋ በጣም ወረድ አንተ እጁ ትወድቃለች። እሱን ከሰጣ እናቲው ብዙ ጊዜ ያስቸግሯል። ለሊት 8 ሰዓት ላይ የመጡ ያማንቷል ያስቸግሯል። ተጠንቀቁ እንዴ Somebody help my baby is dead. Somebody help. What ምንጎፍ አረ ምንድነው ተብላሽታብኝ በእናትህ ናታ አማርኛ ይሄዳል ከአማርኛ ተወረም እንዴ ምንድነው ጠለ ስለማድረግ ምንድነው እኔ እኮ በእናትህ ተብላሽታብኛለች እዛ ጋር ምን ሆነ የተበላሽ የነዶ ሲጥ ይላል በቃ ሲጥ ምን ታረግበታል ሲጥ ካለ አልጋ ስለተወደደ እኮ ይኸውልህ እኔ ማለት ላሰሪም ለፈጣሪም ግብረ ስጋ ግንኙነት የተደረገበት መኪና ላልሰራ ቃል ገብቻለሁ። አረ ወንድም የዛሬም ብቻ አይሆንም ድንግልን ያጣሁት እዚህ መኪና ላይ ነው። በቃ የኔም የተወለድኩት እዚህ መኪና ውስጥ አባትም እዚህ አንተን የፈለፈለው እዚህ መኪና ውስጥ ነው። ይሄ መኪና በቃ የዘር ማንዘር ዘገደ ከቅርንጫፍ ምናምን ከኢኳቶሪያል ጊኒ እኮ ነው አጎቴ ላከልኝ። ከዚህ ጋር ባልታዛር እንዴት ኢትዮጵያ ውስጥ ገባችሁ? እንዴት እዚህ ልረግጡ ቻላችሁ? አረ ተባበረኝ ወንድሜ ወረት ሆነ ከፍታ ይሄ የተቀደሰች ሀገር ነች። እኛ ገራጅ ሰራተኞች እንደዚህ የተፈጸመ መኪና ላንሰራ ለበጣም ራሳችን ቃል ገብተናል። ከዚህ ውጡ ሁላችሁም ፒንሳና መንትን ይዛችሁ ነው ንግደለው። ይሄን ሰውዬ እኛ ሀገር አይወክልም። ምን ሲጣ በአምሌት ኮፊል ጠያቂ አለ። መጣችሁ እንዴ? ሰላም ነው አለናል። ምሳ መጣችሁልኝ እንዴ? አርኛም ከበላን 4 ቀን ሆኗል። እባክህ እናንተ ደግሞ እዚህ 8 ቀን ሆኖኛ አይደል እንዴ? ለማንኛውም ላመልጥ ነው። እሺ ላመልጥ ነው። ሙሉ እስር ቤቱን ተነቅሼዋለሁ። ሙሉ እስር ቤቱን ተነቀስከው? ኧረ በነጭ ያቺን ፖሊስ በጣም ነው የምወዳት። ተደረገ ተነቀስከው ሶጣ ገባሻለሁ ብያታለሁ። ፖሊሷ እዚህ ጋር ደግሞ በቃ ሼፍ ቤቷ አለ። የሆነ ሼፍ ባረፈ ለመረዘኝ ነበር አላልኩም? እሷን ሼፍ ገድያት ነው የምወጣው። መንገድ ሰርቻለሁ ቦርቦር ያለ እና እዚህ ጋር ያለ ነው። የሴቶች ሽንት ቤት ነው፣ የወንዶች ሽንት ቤት ነው። እሺ በሽንት ቤቱ ላሳያችሁ። ሸታችኋል ብዬ አራት ታሳየኝ። በቃ የወንዶች ነው የሴቶች ነው። በአንዱ አመልጣለሁ ብያለሁ። የምንወጣው ደግሞ የት ነው? ዱባይ ነው። ብሩክ ሪል ስቴት ዱባይ ብሩክ ሪል ስቴት የተቀናጡ አፓርትመንቶችን ይሸጣሉ። ስልክ ቁጥራቸውን አንደኛውን እዚህ ጋር አስቀምጬላችኋለሁ። ዌብሳይታቸውን እዚህ ጋር አስቀምጫለሁ። አሎ ሰዓት አልቋል። ይኸውልህ በቃ ኧረ እኔም ልታሰራ አብሬ ዱባይ ልግባ። ታስጠጣኝ። በቃ ለማንኛውም ለሚይዛ ነገር እንበላት ካልመጣሁ በቃ ሞቼ ነው።